አብርሃም አባት አለን በማለት የምታመልጡ አይምሰላችሁ ይላል። የትምህርታችን ርዕስ ነው። አብርሃም አባት አለን በማለት የምታመልጡ አይምሰላችሁ። የማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። አብርሃም አባት አለን በማለት ብቻ እንደማይጸደቅ፣ አብርሃም አባት አለን ብቻ በማለት ወደ መንግሥተ ሰማያት እንደማንገባ፣ የአብርሃምን ስራ ሰርተን የአብርሃምን ሕይወት ኖረን የእግዚአብሔርን መንግሥት መውረስ እንዳለብን ማወቅና መረዳት ነው የትምህርቱ ዓላማ። ዛሬ ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ አንድ ኃይለ ቃል እናገኛለን። እግዚአብሔር ለአብርሃም ተገለጠለት ይላል። ለምን ተገለጠ? እንዴት ተገለጠ? እግዚአብሔር መልካም ፈቃድ እግዚአብሔር ያስተምረናል። አብርሃም አባታችን እግዚአብሔር ፈቅዶና ወዶ አባትህ ጣዖት አምላኪ ነው፣ ዘመዶች እግዚአብሔርን የረሱ ናቸው፣ ለእግዚአብሔር የማይገዙ ለእግዚአብሔር የማይንበረከኩ እጅ ለሠራው ፍጡር የሚገዙ ናቸውና አንተ እኔ ወደማሳይ ምድር ውጣ ብሎ እግዚአብሔር አብርሃምን ሲጠራው አብርሃም እናቱን፣ ሕይወቱን፣ ቤተሰቦቹን፣ ዘመዶቹን፣ ሀገሩን አጠቃላይ ጥሎ እግዚአብሔር ወዳሳየው መንደር ወደማያውቀው ስፍራ ወደማያውቀው ሕዝብ ሄደ። እግዚአብሔር ሲጠራው እግዚአብሔር ሲመርጠው ከጣዖት አምላኪ ቤተሰብ እግዚአብሔርን ከማያውቁ ቤተሰብ ውጣ አለው። አብርሃም ወዴት እሄዳለሁ አላለም። የት ደርሳለሁ አላለም። ቤተሰቦችን ጥዬ ወገኖችን ቤቴን አላለም። ወጣ ነው የሚለው። አብርሃም ወጣ። እግዚአብሔር ሲጠራን ወገኖቼ ማቄን፣ ልብሴን፣ ጨርቄን ሳንለው መጓዝና መሄድ ያለብን። መጣል የሚገባንን ጥለን መከተል የሚገባንን እግዚአብሔርን ተከትለን መውጣት። በወጣበት ስፍራ ነው እንግዲህ አብርሃም ማንም በማያውቀው ሀገር ላይ ወገን ዘመድ ቤተሰብ በሌለበት ሀገር ላይ ቤቱን በተመሳቀለ መስቀለኛ በሆነ ጎዳና ላይ ሰራ ይላል። በአራቱም ማዕዘን በምስራቅ የሚመጣው፣ በምዕራብ የሚመጣው፣ በደቡብ የሚመጣው፣ በሰሜንም የሚመጣው እንግዳ ወደ ቤቱ እያረፈ እየበላ እየጠጣ ተዝናንቶ እንዲሄድ መስቀለኛ መንገድ ላይ ቤቱን ሰራ አብርሃም። ማንም በማያውቀው ሀገር ላይ ወገን ዘመድ በሌለበት ስፍራ ላይ ቤቱን ሰራ። መስቀለኛ መንገድ ላይ እንግዳን ለመጋበዝ እንግዶችን ለመቀበል እግር አጥቦ አንጥፎ አብልቶ ጠጥቶ አጉርሶ የሚሸኝ የእግዚአብሔር ሰው አብርሃም። ለዚህ ነው እንግዲህ ዮሐንስ ወንጌል መጥምቀ መለኮት ቅዱስ ዮሐንስ አብርሃም አባት አለን በማለት አይጸደቅም ማለት። ታዲያ የአብርሃምን ስራ በመስራት አብርሃም ያደረገውን አድራጎት በማድረግ እንግዳ በመቀበል የአብርሃም ልጆች እንባላለን። ካላደረግን ግን የአብርሃም ልጆች አይደለንም። አብርሃም እንግዳ በመቀበል ተጋ። እግዚአብሔርን በማስደሰት ተጋ። እግዚአብሔርን በማምለክ ተጋ። በዚህ ሰዓት ወገኖቼ ለመልካም ነገር የማይተኛው ሰይጣን በአብርሃም ቀናበት። ከእግዚአብሔር ጋር ላጣለው፣ ከእግዚአብሔር ልነጥለው አለ። እንዲህ አደርጋለሁ አለ ሰይጣን። እንግዶች በሚመጡበት መንገድ ላይ ይቀመጣለሁ። እንግዶች ወደ አብርሃም ቤት እንዳይሄዱ፣ አብርሃም በረከት እንዳያገኝ አደርጋለሁ አለ። ራሱን በድንጋይ ገምሶ ወይንም ፈንክቶ ደሙን ልብሱን ቀባው። ልብሱን አወለቀ። ሜዳ ላይ መስቀለኛ መንገድ ላይ ቁጭ አለ። እንግዶች ወደ አብርሃም ቤት እንዳይሄዱ፣ አብርሃም በረከት እንዳያገኝ፣ አብርሃም ከእግዚአብሔር ጋር እንዳይኖር ሰይጣን ይቀናል። ወገኖቼ ልብ አድርጉ። መልካም ነገር ስትሰሩ፣ የእግዚአብሔርን ስርዓት ስትሰሩ ጠላት ዲያብሎስ ይቀናል። በምቀኝነት ይነሳሳባችኋል። ሊያጠፋችሁ፣ ሊያሰናክላችሁ በዚያን ሰዓት ልታውቁበት ይገባል። መንገድ ላይ ቁጭ አለ። መስቀለኛ መንገድ ላይ እንግዶች ሲመጡ ይቅናተኛ መንፈስ የሆነው ሰይጣን ወዴት ትሄዳለህ ወዳጄ ማለት ጀመረ። ወደ አብርሃም ቤት ይሉታል። አይ አብርሃም አለ። አብርሃም የድሮ አይደለም። ምን እንደተጸናወተው አላውቅም። ያበላኛል፣ ያጠጣኛል፣ ያለብሰኛል፣ ያጎርሰኛል ብዬ ወደ ቤቱ ብሄድ ይኸው እንደምታዩኝ አድርጎ መልሶኛል።
በሌላ የደረሰው መከራ እንዳይደርስባቸው ለአብርሃም ቤቱ እንዳትሄዱ ማለት ጀመረ። እንግዶች እውነት መስሏቸው ትክክለኛ ቃል መስሏቸው ሰምተው ወደ አብርሃም ቤት መሄድን ተው። አብርሃም አባታችን ቀኑን ሙሉ ዋለ። እንግዳ ሊመጣ አልቻለም። ምንም ዝር አላለም። አብርሃም ያለ እንግዳ የእግዚአብሔርን ማዕድ መቁረስ አይሆንለትም። እንግዳ ከሌለ አይበላም አይጠጣም፣ ያዝናል። እኛ ስንቶቻችንን ይህን የምናደርገው? እንግዳ ካልመጣ የማይበላ ክርስቲያን እስቲ ማን ነው? አይደለም እንግዳ መጠበቅ፣ እየበላን እንኳን ካለን እንደብቃለን። ውሻ በራፍ ላይ እናስቀምጣለን አይደል ወገኖች? አብርሃም ተሰማው፣ እግዚአብሔር ዛሬ ተወኝ አለ። እንዴት እንግዳ ወደ ቤቴ ሳይመጣ አላወቀም፣ አልተረዳም የሰይጣንን ተንኮል። አንድ ቀን አደረ ምንም ሳይበላ ሳይጠጣ። በሁለተኛውም ቀን ተነሳ፣ እንደዚያው እንደ በፊቱ ቀን ሆነ። ሶስተኛም ቀን ሆነ፣ ምንም እንግዳ ሊመጣ አልቻለም። ሰይጣን ጠሟላ ወገኖች፣ መንገድ ላይ ቁጭ ብሎ መከልከል ጀምሯላ። በረከቱን ሊያሳጣው፣ ከእግዚአብሔር ጋር ሊያጣላው ስራውን ሆነ ብሎ ጀምሯል። 3 ቀን ሞላው። አብርሃም አዘነ፣ አብርሃም ተከዘ። 3 ቀን ሙሉ ምንም ሳይበላ ውሎ አደረ ወገኖች። እኔና እናንተ ብንሆን አይደለም 3 ቀን 3 ሰዓት እንግዳን ጠብቅ ይሆን? እንጠብቃለን። ከጠበቅን መልካም ነው። እግዚአብሔር ይባርካችሁ። የምትጠብቁ ካላችሁ በዚያው ጽኑበት። የማንጠብቅ ካለን ግን እንጠብቅ። እንግዳ በረከት ነው። እንግዳ እግዚአብሔርን ይዞ ይመጣል። እንግዳ ቅዱሳን መላእክትን ይዞ ይመጣል። ምስክር የሆነናል ወገኖቼ በመጨረሻው ሰዓት። ስለዚህ ወገኖቼ አብርሃም 3 ቀን ሲውል ሥላሴ ሩሩሃን ልብ ናቸውና አብርሃምን አሰቡት ይላል ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምራችሁ አንብቡ። እግዚአብሔር ለአብርሃም በእንግዳ መልክ ሥላሴ ከመምሬ ዛፍ ስር ተቀምጠው አያቸው። የአብርሃምን ሐዘን፣ የአብርሃምን ትካዜ፣ የአብርሃምን መራብ መጠማት የተመለከቱት ሥላሴ ለአብርሃም ሊገለጡለት ፈቃዳቸው ሆነ። ደስ ይላል ወገኖች። አብርሃም ከዛፉ ስር ይመለከታል። ሲመለከት 3 ሰዎች ቁጭ ብለዋል። አጋዕዝተ ዓለም ሥላሴ፣ አብርሃሙ ሥላሴ ከቃሉ ጋር ናችሁ። መብራን ከኛ ጋር ትሁን። ሥላሴ ከኛ ጋር ይሁኑ። አዎ እግዚአብሔር ይባርከን። እስቲ ልብላችሁ አመስግኑት። አዎ ወገኖቼ ሚስጥረ ሥላሴን እዚህ ላይ ማየት የግድ ይለናል። ምዕራፍ 18 ቁጥር 1 ላይ እንዲህ ነው የሚለው፣ በቀትር ጊዜም አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት ይላል። ምን አለ? ተገለጠለት። ተገለጡ አላለም፣ ተገለጠለት። አንድነቱ ሲነግረን ነው። ሥላሴ አንድም ሶስትም ናቸው አይደለም ምንለው? ተገለጠለት ይላል አንድነቱ ሲነግረን። ቁጥር 2 ላይ ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ስንት ሰዎች? 3 ሰዎች። 2ም አይደለም አልፎም አላጠሩንም። ሚስጥረ ሥላሴ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷ ይሄ ነው። ሥላሴን በአንድነት ሦስትነት ታመልካለች፣ ታምናለች። ባያቸውም ጊዜ ይላል ሙሴ ነው የመሰከረው ይህንን። መጀመሪያ እግዚአብሔር ተገለጠለት አለ። 3 ሰዎችን አየ ይላል ሙሴ። አብርሃም ደግሞ አንድነት ሦስትነቱን ከሙሴ ተቀብሎ ለእኛ ሲያስተምረን ደግሞ ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ አለ። ስንት ናቸው እነሱ? 3 ሰው ነው ያየው። እሱ ግን በአንድነት ሲመሰክር አብርሃም አቤቱ በፊትህስ አለ። በፊታችሁ አላለም፣ በፊትህስ። አንድነቱ ሲነግረን ነው ሚስጥረ ሥላሴ አንድነቱን። በፊትህስ ባለሟልነትን አግኝቼ ከሆነ
ባሪያህን አትለፈው። አንድነቱን ነው ልብ በሉ። አሁንም በፊትህ አለ አንድነቱን ሲገልጽ፣ ዳግም ደግሞ አትለፈኝ፣ አትለፈው፣ ባሪያህን አትለፈው፣ ወደ ቤቴ ግባ ባርከኝም አለ። የእርሱን ልመና የሰሙ ሥላሴ በአንድነት ሦስትነት ወደ ድንኳኑ አመሩ ይላል። ቁጭም አሉ ከደጃፍ ላይ፣ እንዲህም አላቸው ሦስትነታቸውን ሲገልጽ፣ የእግር ውሃ ላምጣላችሁ። ላምጣላችሁ ነው። ከአንድ በላይ 2 3 4 ሰው ሲሆን በአንቱታ ነው የሚጠራው አይደል ወገኖቼ? የእግር ውሃ ላምጣላችሁ አለ ሦስትነታቸውን ሲገልጽ። ገባ ወደ ድንኳኑ፣ ወደ ኋላ ሮጠ። ሳራ አላት 3 መስፈሪያ ዱቄት። ስንት መስፈሪያ? እግዚአብሔር ይመስገን። አባቶቻችን እንዲህ ያስተምሩናል። በምስጢር አዋህደው ያስተምሩናል፣ ይመክሩናል። አንድነታቸውን ሦስትነታቸውን እየፈጠሩ ዛሬ ዓለም ይሳሳታል። ዛሬ ብዙዎች ይደነቃቀፋሉ። መጽሐፉ ተጽፎ እያለ በኦሪት ዘፍጥረት የመጀመሪያው መጽሐፍ ላይ ሙሴ አባታችን እንደጻፈ ሙሴ አንድነት ሦስትነታቸውን ነገረን። አብርሃም አባታችን ደግሞ አንድነት ሦስትነቱን ነገረን። ሥላሴስ ደግሞ አንድነታቸውን እና ሦስትነታቸውን ሲገልጹልን እንዲህ አሉ። አብርሃም የዛሬ ዓመት ወደ አንተ እንመጣለን፣ ባለቤት ሳራ ወንድ ልጅን ትወልዳለች አለው ይላል። ደግሞ አለው የዛሬ ዓመት ወደ አንተ እንመጣለን፣ ባለቤት ሳራ ትወልዳለች። ሳራም ከድንኳኑ በስተጀርባ ነበረችና ካረጀው ካፈጀው ሰውነቴ ከቀዘቀዘ በኋላ እንዴት ይሆንልኛል ብላ ሳቀች በልቧ። ሥላሴ ልቦናችንን የሚያውቁ እግዚአብሔር የውስጣችንን ተንኮል መልካም ስራ የሚያውቅ ሳራን ነው ስለምን ሳቀች? በእውኑ ለእግዚአብሔር የሚሳነው ነገር አለን? ካረጀች በኋላ ሁሉ ነገር ከቀረ በኋላ እግዚአብሔር ማድረግ ይቻለዋል አይቻለውም? ይቻለዋል። ለእግዚአብሔር የሚሳነው ነገር የለም አለ። ወገኖች እግዚአብሔር አምላካችን ስለ ስሙ የተመሰገነ ይሁን። ሥላሴ በስም በግብር በአካል 3፣ በስልጣን በአገዛዝ በመለኮት በባህሪ በመግቦት አንድ ብለን ቤተ ክርስቲያናችንን ታስተምረናለች። ወደ ምስጢሩ ስመጣ በመምሬ ዛፍ ስር ይላል። ይህ ምሳሌ የእመቤታችን የቅድስተ ቅዱሳን የወላዲተ አምላክ ምሳሌ ነው። ዛፏ ሥላሴን እንዳስጠለለች እናታችን ቅድስት ድንግል ማርያም ዛፏ እመቤታችን ወላዲተ አምላክ ናት። ወገኖቼ ሥላሴን ጠርተን መብራንን እናስቀር፣ አብርሃምን ጠርተን ወላዲተ አምላክን ካስቀረን ምስጢራችን ባዶ ይሆናል። ወንጌላችን፣ ትምህርታችን ባዶ ይሆናል። ምስጢረ ማርያምን ደግሞ እዚህ ጋር ማምጣት ይግድ ይለናል። ዛፏ መብራን ነች፣ ወላዲተ አምላክ ናት። እንዴት ካላችሁን በዛፉ ስር ተቀምጠው ታዩ። አብ ሊያጸናት፣ መንፈስ ቅዱስ ሊያነጻት፣ ወልድ ሊዋሃዳት በእሷ ላይ አድረዋልና በሉቃስ ወንጌል ምዕራፍ 1 ላይ መንፈስ ቅዱስ ያድርብሻል የሉላይንም ይጸልልብሻል ይላል። ወገኖች እኔ ያለው መልአኩ ቅዱስ ገብርኤል የተናገረው ነው። ስለዚህ አብ ሊያጸናት፣ መንፈስ ቅዱስ ሊያነጻት፣ ወልድ ሊዋሃዳት በእመቤታችን በቅድስት ድንግል ማርያም ላይ አድረዋል። ዛፏ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት ስንል ሊቃውንቱ እንደሚነግሩን ዛፏ ቅርንጫፏ ሰፍቶ ተንሰራፍቶ ሥላሴን እንዳስጠለለች ይላል። እመቤታችን ቅድስት ድንግል ማርያምም ወገኖቼ ከአብርሃም ዘር ተወልዳ ጸጋዋ ተንሰራፍቶ ክብሯንና ሰፍቶ ወልድ ኢየሱስ ክርስቶስን በማኅፀኗ አሳድራለች። ለዚህ ኢትዮጵያዊው ሊቅ ኢትዮጵያዊው ቄርሎስ ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላሉ በሰዓታት መጽሐፋቸው ላይ ወገኖቼ ለአብርሃም በእርጅና ወቅት እግዚአብሔርን በሦስትነት ያስጠለለብሽ የወይራ ዛፍ አንቺ ነሽ ይላል አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ። የወይራ ዛፍ አንቺ ነሽ፣ ከአብርሃም ዘር ተወልደሽ እግዚአብሔርን በሦስትነት ያስጠለለብሽ የአብርሃም የወይራ ዛፍ አንቺ ነሽ ይላል። ወይራ ጠንካራ ነው ታውቃላችሁ አይደል?
መዓዛ አለው። መዓዛዋ ያማረ ውብ የሆነች ድንቅ እመቤታችን ወላዲተ አምላክ በአንድነት ሦስትነት እመቤታችን ቅድስት ድንግል ማርያምን የጎበኙ ሥላሴ እኛንም እንዲጎበኙ የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። 5 ደቂቃ አለኝ ባልዋሻችሁ። 15 ደቂቃ ነው ያዝኩት። 10ን ተጠቅሜያለሁ። 5 የመጨረሻውን ልናገርና ላውቃ። ቅድስት ሥላሴ እንላለን። ቅዱስ ሥላሴ አንልም። ለምን? በሴት አንቀጽ ለምን ጠራ ነው? ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ጊዮርጊስ እንላለን። ቅድስት ክርስቶስ ሰምራ፣ ቅድስት አርሴማ፣ ቅድስት ድንግል ማርያም እንላለን። ለሥላሴ ለምንድን ነው ቅድስት ያልነው? ለምን በሴት አንቀጽ ጠራን ካልን አበው አባቶቻችን እንዲህ ይሉናል። ሴት ርኅርኅት ናት። አይደላችሁም እናቶቼ? አይደላችሁም እህቶቼ? ሩህሩሃን እኮ ናችሁ፣ ትራራላችሁ። ጨካኝ ወንድ ነው። እናቶች ሩህሩሃን ናቸው። ሥላሴም ሩህሩሃን ናቸው። የአብርሃምን መጨነቅ አይተው ወደ አብርሃም ቤት ሄዱ፣ አብርሃምን ሊያጽናኑት። ሴት በማርያዋ ትወልዳለች አይደል እንዴ? ሴት በማርያዋ ትወልዳለች። ሥላሴም ወላዲያነ ዓለም ናቸው። ዓለምን ካለመኖር ወደ ምድር ያመጡ ወገኖቼ፣ ካለመታየት ወደ መታየት አምጥተው የፈጠሩና ፈጥረውም የሚመግቡ ፈጥረውም የሚያኖሩ አጠቃላይ በዚህ ምድር ያለውን አጠቃላይ መጋቢ ማነው ካላችሁ ሥላሴ ናቸው። የሚገርም ነው። እያንዳንዱ ዛሬ በደሞዝ የምትኖር አይምሰል። እያንዳንዳችን ወጫችን ጣራ የመካ ገቢያችን ደግሞ ይህን ትንሽ የሆነች ማን ያኖረናል? ስሙ የተመሰገነ ይሁን። በባ ዛሬ አብርሃምን ሥላሴን እናከብር መጥተናል። የአብርሃም ቤት የተባረከበት፣ አብርሃም ሥላሴን በእንግድነት የተቀበለበት፣ ሥላሴ ለአብርሃም ተገልጠው ቤቱን ባርከውለት ቀድሰውት ለዛሬ ዓመት ልጅ ወልደህ ትስማለህ፣ ስሙን ይስሐቅ ትለዋለህ ብለው ባርከው ልጅን ሰጥተውት ቃል ገብተውለት የተለያዩበት ዕለት ነውና እኔና እናንተ ይህንን ለማክበር መጥተናል። ልናከብር አይደል የመጣ ነው? ልናለቅስ የመጣ ነው አይደል? ውሸት። ልንከብር ነው የመጣ ነው። እከብር አይል ክቡር ነው። እነግስ አይል ንጉሥ ነው። እቀደስ አይል ቅዱስ ነው። የምንከብረው እኔና እናንተ፣ የምንነግሰው እኔና እናንተ፣ የምንቀደሰው እኔና እናንተ ልንባረክ፣ ልንከብር፣ ልንነግስ መንግሥተ ሰማያትን ለመውረስ ነው የመጣ ነው። የሚገርመው ወገኖቼ እሱንማ 24ቱ ካህናተ ሰማይ መንበሩን ያለ ዕረፍት ያጥናሉ። ሱራፌል ኪሩቤል በመንቀጥቀጥ ዙፋኑን ይሸከማሉ። እልፍ አእላፋት ቅዱሳን መላእክት 24 ሰዓት ያለ ዕረፍት ያመሰግኑታል። እያመሰገኑ ይኖራሉ። የምንከብረው እኛ፣ የምንነግሰው እኛ፣ እኔና እናንተ ነን። ወደ መጨረሻ ርዕሴ ስመጣ አብርሃም አባት አለን በማለት የምታመልጡ አይምሰላችሁ አለ ቅዱስ ዮሐንስ መጥምቀ መለኮት። ቅዱስ ዮሐንስ ይህን ያለው በዛ በዮሐንስ በማቴዎስ ወንጌል ምዕራፍ 3 ላይ እናንተ የእፉኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማልና መለከታችሁ። እንግዲህ መምጣታችሁ መልካም ነው፣ ለንስሐ የሚገባ ፍሬን አፍሩ አላቸው። መምጣታችሁ መልካም ነው አለ። ጻፍት ፈሪሳውያን፣ ሰዱቃውያን የእሱን ጥምቀት የእሱን ትምህርት አይተው ወደ እሱ ይመጡ ነበረ። እናንተ የእፉኝት ልጆች፣ እፉኝት ማለት ስትጸነስ አባቷን የምትገድል ስትወለድ ደግሞ እናቷን ገላ የምትወለድ የእባብ ዘር ነች። የእፉኝት ልጆች አላቸው። ተንኮለኞች ስለነበሩ ኢየሱስ ክርስቶስን አሳልፈው የሚሰጡ ስለነበር፣ ነቢያትን የገደሉ ደቂቀ ነቢያትን ያጠፉ የገደሉ በሰይፍ የሰየፏቸው በመንኮራኩር የፈጯቸው ስለነበሩ እናንተ የእፉኝት ልጆች አላቸው። መምጣታችሁ መልካም ነው። መምጣታችሁ ካልቀረ አለ ለንስሐ የሚገባ ፍሬን አፍሩ። እናቶቼ፣ አባቶቼ፣ ወንድሞቼ ሁላችሁ ዛሬ ቀኑ አልቆ አለ ፍጻሜው ላይ ደርሰናል። መምጣታችን መልካም ነው። አብርሃም አባት አለን ማለት ግን ዋጋ አያሰጥም። ዋጋ የሚያሰጣው የንስሐ ፍሬን ስናፈራ ነው። ለንስሐ ሕይወት ስንበቃ ነው። እኔና እናንተ አልቅሰን አልብጠን ወድቀን ሰግደን ለመምህረ ንስሐ አባቶቻችን ተናግረን ባጠፋነው ጥፋት በበደልነው በደል በተሳሳትነው ስህተት ለመምህረ ንስሐ አባቶቻችን ተናግረን የማታልፈውን መንግሥተ ሰማያት የምንወርሰው
አብርሃም የሰራውን ስራ ስንሰራ ነው። አብርሃም የዋለውን ውሎ እምነቱን ወገኖች እምነት አንዷ ልጁን ይስሐቅን ነው የሰጠው። ልጅህን ጸዋ ልጅ ሲባል ማነው ልጅ ነው የሚሰጥ? ልጅ መስጠት አይደለ ተውት። እኛ ለሕጉ ለትእዛዙ እንገዛ። ለእግዚአብሔር ትእዛዝ ለሕግጋቱ ተገዢዎች እንሁን። ዛሬ ክፋት በዝቷል። ዛሬ ተንኮል በዝቷል። ዛሬ መገዳደል ነው። ዛሬ መፈነቃቀል ነው። አንዱ አንዱን ያደማል፣ አንዱ አንዱን ይገላል፣ አንዱ አንዱን ያፈናቅላል። ኢትዮጵያውያኖች ነበርን ግን አይደለንም። አሁን አይደለንም። የድሮ አብርሃም አይደለም እንዳለው ሰይጣን፣ የድሮ ኢትዮጵያውያን አይደለንም ወገኖቼ። ኢትዮጵያውያን በእንግዳ ተቀባይነት የታወቀ ሀገር ነበር። ዛሬ ምን መጣብን ካል በገዛ ጥፋታችን፣ በገዛ በደላችን፣ በገዛ ስህተታችን ኃጢአትን ወደ ራሳችን ገዝተን ለጠላት ዲያብሎስ በመገዛታችን እግዚአብሔርን መከራ አምጥቶብናል። የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ አስቸጋሪ ጊዜ ትመጣለች። የምንጠየቀው ጥያቄ ወገኖች የአብርሃም ልጆች ነን፣ ቤተሰቤ ቆራቢ ነው፣ የካህን ልጅ ነኝ፣ የቄስ ልጅ ነኝ፣ የቄስ ዘመድ ነኝ፣ ቤተክርስቲያን አገልጋይ፣ ሰንበት ትምህርት ቤት ተማሪ ነበርኩ አያትንም። የምንጠየቀው ጥያቄ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ በግራ ያሉትን እንዲህ ይላቸዋል፣ እናንተ የተረገማችሁ ርጉማን ለሰይጣንና ለመልእክተኞች ወደ ተዘጋጀው እሳት ሂዱ ይላቸዋል። ስለምን ምን አጠፋን ይሉታል እነሱ። ለምን እንዲህ አልከን? ምንድነው ያጠፋ ነው ብለው ይጠይቁታል። እርሱም መልሱን ይመልስላቸዋል እንዲህ በማለት ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝምና፣ ታስሬም ታምሜም አልጎበኛችሁኝምና ከእኔ ወደዚያ ሂዱ፣ ወደ ግብረ አባታችሁ ወደ ጠላት ዲያብሎስ ትል ወደማያንቀላፋበት እሳት ወደማይጠፋበት ገሃነመ እሳት ግቡ ይላቸዋል። መቼ አየን ይሉታል። እውነት እላችኋለሁ ከነዚህ ከታናናሾቹ ለአንዱ ያላደረጋችሁ ለእኔ እንዳላደረጋችሁ ነው። ወስብሐት ለእግዚአብሔር።